ዶክመንት እጄ የገባ ሰውዬ አለ። እሷ ደግሞ ቅናት ያዟል። ይሄ አለቃ ቅናቱ ይዟኛል። እሷም ከኔ አንቺ የዚህ ሰፈር ነሽ አይደል? አውቅሻለሁ እኮ እኔ ዶክመንትሽ እጄ ነው አትሄጂም ከፈለኩኝ እያለኝ ያስፈራራኛል። ከዛ ለምንድን ነው ልጁን እንደዚህ ወደድሽ ምናምን ይነኛልና ከዛ ለእሷ ላይ ቅናት ይዟል። አልፈልግም። ሌሎቹ ደግሞ ተዋት ይላሉ አለቆቹ ማለት ነው። ከዛ መጨረሻ ላይ ልክ እሷ ክፍል ከፍተው ነግቢ ወደ ክፍል ስለኝ ምንድነው ብዬ እየደነገጥኩ ወደ ክፍል ሲገባ ከዛ ይሄኛ አለቃ ማለት ነው ዶክመንት እጅ አለውኛ አለ አለቃ ኑ ብሎ 5000 ህዝብ ማለት ነው 5000 ህዝብ ተናግሮ ከክፍል ውጡና ልጆቹ ምን እንዳያረጉ እዩ አለ። ሰብስቦ መጡ። ከዛ ልጁም ደግሞ ልብስ እንደዚህ አዋልቆ ካሁን በኋላ አንቺ ሚስቴ ነሽ ወስጄ ወደ አክስትሽ ነው ምናምን እንደዚህ ሲል ልክ ልብስ ሳወልቅ ማለት ነው 500 ህዝብ እንዳለ በር ይላል። ከዛ እንዴት ተማሪ ልጆቹ ላይ ሲጮው ከትምህርት ቤት ስንወጣ እንዴት ነው መንገድ ላይ ሄ ምናምን ብሎ እጅ የሚጨባጨም ነገር ያለ አለ አይደለ? ዱሮ ትምህርት ቤት ውስጥ ስንኖር ልክ እንደዚህ ማለት ነው። ልጆቹ ስሜ እየጠሩ እሷ ስምና እኔ ስም እየጠሩ እጃችሁን እሷ ነው ይሄ አለቃ ነው እንደዚህ አርጉ ዋለ እኮ እና እጃችሁ እየተጨብጨቡ ከዛ ጮብኝ። ምንም የተፈጠረ ነገር የለም። ልብሳችሁን ልበሱና አውጡ አሉኝ። አሁንም በቃ ሸም የሚባል ነገር ውስጥ የለኝም። እኔም ስለበቃ ስለወደድኩ መሰለኝ። እሷም እንደዚህ ነው። መጨረሻ ላይ ከሷ እጅ ቁልፍ ወሰዱ። በግድ የኛ ወደ ውትድርና ካርታ ለሁሉ ነገር ከዛ በዚህ ውስጥ እኔ ድኛለሁ። እሺ ሌላ ነገር ውስጥ ገብታለች ብላችሁ እንዳስቡ። ያኔ ያልተ ልብስ ያወልቃን እንጂ ልብስ እሷ ልብስ አውልቃ ከለኔ ግማሽ አውልቃል ግማሽ አለኝ እና መጨረሻ ላይ በቃ የለም ቁልፉ ከተወሰደ ማውጣት የለም። ኦርደሩ ሞልቶ ስለተጨረሰ ማውጣት የለምና በግድ ነው በቃ ምን ሄድ ግዴታ እጅ መንግስት እጅ ገብተናል። ከዛ ሄደን ውርሶ የሚባል እንትናለና ስልጠና ወደ ስልጠና ገባን። ወደ ስልጠና ስንገባ እና እሷ ሌላ ሬጂመንት እኔ ሌላ ሬጂመንት ሆንኩኝ እና ሬጂመንቱ በጣም የት ሀገር ነው? ድሬዳዋ ውርሶ መሰልጠኛ አለ። ኦኬ ለካ አለፉባት እና ከሻሸመኔ ተነስታ ወደ ማታሃር ስንገባ እንትናላ ማለት ነው። እሷ ልክ ይዟል ልጇ ውርሶ ስንገባ በፊት ማለት ነው። ድሬ ማታሃራ አደረን። ማታሃራ ስናደር እሷ ከሆቴል ጠፍቶ ወጥቶ ማታሃራ ላይ ምን አደረጉ መሰለሽ? ለሴቶች ሆቴልና ለወንዶች ሆቴል በጣም ሩቅ ቦታ አደረጉ። ከዛ እሷ ምን ይለኛል ጥፊ ይለኛል። ጥፊ ከዚህ ጥፊ እኔ እጠፋለሁ አንቺ ሙጪ አለኝ። እኔም እንዴት ሊወጣ ግቢ አችልም እኔ ማውጣት አችልም። በዛን ሰዓት ስልጠና ምናምን የለም። እሷ ደግሞ ወንድ ስለሆነ ወጥቶ እንኳን እሷ ወጥቶ እኔ እንዴት ሊወጣ። ከዛ ምን አደረገ የኛ የሴቶች ሆቴል ፊት ለፊት መጥቶ ቁጭ አለ። ከዛ ቢምቢ እንትና ቢምቢ አለ። ቢምቢ ታውቃለሽ? ቢምቢ አለ። ቢምቢ ያ እንትና ጊዜ ነውና ቢምቢ ባልቶ እስከ ጠዋት 9 ሰዓት ማለት ነው ፊቷን ቀይሯል። ጠዋት ላይ ግን እሷ በዛ ሰዓት ጠፍቷል። ወደው ከመታራ ውስጥ ማውጣፋት ይችላል። ግን እኔ እየጠበቁ ጠዋት ማለት ነው ሌላ ሰው ነው የሚመስሉ ፊቷ። ከዛ ግብ ሲከፈት ሴቶቹ ውጡ አሉ። 9 ሰዓት ላይ ስንወጣ እሷ በር ፊት ለፊት ነው ቁጭ ብሏል። ከዛ አንተ ከዚህ ምን ታርጋለህ እያሉ እንትን አለቆቹ እየሳደቡ ወደ መኪና አስገቡ። ሁላችሁን ተቀጠለን ሄደን ገባን። ሁርሶን ስንገባ በቃ ሌላ ሬጂመንት ሆነን ስልጠናችን ተቀጠለ። ከዛ ምገርም ነገር ማለት ነው እንደ ትላንትና ገብታን ዛሬ ጸጉሯን ወዳኑ ጸጉሯን ሚላጩ ለወንዶች ማለት ነው እና ጸጉሯን ልጦ ማለት ነው ሲወጣ እኔ ሌላ ሰው መሰልኩኝ። አላወቁም። ዱር መጀመሪያ ሳይቅ ጸጉሯ በጣም ያምራል። ፍሪዝ ነበር ልክ እንደ ጸጉርሽ ነበር አሁን ያለሽው ጸጉር መሰላል። ከዛ ሲወጣ ደግሞ
ፀጉሯ ስለተላጠ ሌላ ሰው መሰለኝና አንድ ሰዓት ሙሉ አላወኩም። ፊት ለፊት ሆነ ማለት ነው። ከዛ መጨረሻ ላይ ከዛም ደግሞ ተናግሯል። ይሄ ልጅታና ይሄ ልጅ በጣም ተጠባበቁ፣ እነሱ በጣም ይወዳሉ ተብሎ ስለሰጡ አለቆቹ በጣም ነው የኛን የሚጠበቁ ከዛ ውስጥ ማለት ነው። እንደዚህ ነገር አይሰራም በስልጠና ቦታ እና መጨረሻ ላይ ቀስ እያለን እንትና ይመጣል። ምንድነው እረፍት ይመጣል። በሳምንት አንዴ እንገናኛለን በስፖርት ቦታ ማለት ነው። ኩዋስ የምንጫወት ቦታ ምናምን እንገናኛለን እና መጨረሻ አጭር አድርጌ እጨርሳለሁ። ነገሩ አልጨርስም። ችግር የለም። ኧረ አታሳጥሪ፣ ምንም ችግር የለም። ምን እየሰማሁሽ ነው? እየተረዳሁሽ ነው በደንብ። እነሱ ካልደሞ ብሬስ ጉምላቸዋለሁ በኋላ። እሺ ብሬስ ጥርሴ ላይ አስቀምጬ ብሬሱ በደንብ እንደማወራ አረገኝ። ብሬስ አድርገሽ ነው አላስወራ ያለሽ? እንደውም ምንም ቋንቋ እንደዚህ እያበላሽ እያወራው ነው። ብሬስ ባለጌ ነው። እሺ ችግር የለም። እኔ እረዳሻለሁ። እነሱ እኔ እንድገርምላቸው እየጠበቁ ነው ቁጭ ብለው። አንቺ ጨርሰሽ ታሪኩን እኔ እስክገርብ እየጠበቁ ነው። እኔ እሺ በቃ እሺ። እኔ ቆንጆ እንዳንቺ ጓደኛ አለኝ እንደዚህ ሰው የምትተረገም ከሰው ጋር የምታስገባባኝ እዚህ። እኔ ሁሉንም ሰው እረዳለሁ። በምንም ቋንቋ ሰባብሮ ጨፍልቆ ቢያወራ እኔ በደንብ ይገባኛል። ለምን ማዳምጠው በጆሮ አይደለም በልቤ ነው ማለት። የኛ እናት ነሽ እኮ አውቃሻለሁ። አቡ ከዱሮ ጀምሬ ነው የሚከታተልሽ እና መጨረሻ ላይ ማለት ነው እንትና ደረሰ። ከ3 ወር ቤተሰቦቼ የት እንዳለ ያላቅም። ቤተሰቦቼ እናቴ በጣም ሊያበት ተነሳች። ልጄ ሞተች አለች ተብሎ መለቀስ በቃ ወሰኑ። ሞታለች ተብሎ ያልተፈለገኝ ቦታ የለም እና መጨረሻ ላይ እነሱ ሲለቀስ ስልክ ምናምን ይወስዳሉ። ከዛ ስንገባ ስልክ ምናምን መደወል አንችልም፣ ስልካችን ይወስዳሉና በቃ ለቤተሰብ መደወል እዚህ ያለውን ብዬ መናገር ምናምን የለም። 3 ወር ከዛ አንድ ቀን ወጥቼ ማለት ነው እንደ ሳምንት እንታርቃለን ተብለን አንድ ቀን ወጥቼ የሆነ ሶማሌ አለችና ሙስ በር ላይ ትነግዳለች። እሷ ጋር እጅ ባልጅሽ አልኩኝ። እናቴ ከኔ በፊት ብዙ ልጆች ሞቱበታል። እናቴ 5 ልጆች ሞተው እኔ መጨረሻ ላይ ስለመጣሁት በጣም ነው የምትወደኝ እናቴ። በልጅሽ እናቴ በጣም ስለምንወዳት ለእናቴ ደውልልኝ ስል አልፈልግም አለች። ያዙኛል፣ ችግር ነው ለኔ፣ ችግር ይመጣብኛል። እኔም ልጆቼ እንደዚህ ነው የሚያሳደግኩኝ አለች። ይሄ ሙስ ነግጄ ነው የሚያሳደግኩ፣ እንዴት ነው የሚደውልሽ ስትልኝ ለቀስኩኝ። በልጅሽ እያልኩ ልጇ ጡቷን እየጣንባ እንትን እያለ ነው አለው በልጅሽ ያልኩኝ እና ከዛ ወዳን በላት እንዲ እሷ ፎጣ ለብሼ ለእናቴ ደወልኩ። ሲደወል ቤተሰቦቼ ሊለቀስ እየተዘጋጁ ነው። ከዛ እኔ እዚህ ውርሶ ነው ያለኝ ስልጠና ውስጥ ገብቻለሁ። በቃ ወደድኩ። መጨረሻ ላይ ስልጠና ራሱ ተመቸኝ። በቃ ያኔ በጣም ደስ ይላል። ስልጠና ቦታ ብሔር ብሔረሰቦች አሉ እና ፍቅር አሉ፣ ትምህርት አሉ፣ ሊውጣሉና ብዙ ነገር ተለወጥኩኝ። እኔ ጥሩ ቦታ ነው አለ ብዬ ለቤተሰቦቼ ተናገርኩኝ እና መጨረሻ ላይ እሷ ሌላ ቦታ ተመደበ፣ እኔ ሌላ ቦታ ተመደብኩኝ። ይሰማል ወይ? ዝም ብዬ እየተንተባ ከዛ መጨረሻ ላይ ማምጣት ማሪ እያዳመጥኩሽ ነው። ስልኩን ይዤ የመጣሁትኝ እንዳያመልጠኝ ነው እያዳመጥኩሽ። የሚጠጣ ነገር ከፍሪጅ ለማምጣት መጥቼ ነው። ኦኬ ሳክቴን ይላሉ አረቦቹ። እና መጨረሻ ላይ እሷ ሌላ ቦታ ተመደበ፣ እኔ ሌላ ቦታ ተመደብኩኝ። እኔ እሷን ፍለጋ ስለሆነ በቃ እንትን አላለኝም። ሀሳብ ውስጥ ገባሁ። ለስራ አልሆንኩም። ከዛ መጨረሻ ላይ አንድ ቀን በቃ እንትን አልኩኝ፣ ወደኩኝ። ስፖርት ቦታ ሲሄድ በፊት ምን እየፈለኩኝ ነው አለውት በቃ ማውጣት እንዴት ይወጣ በቃ እሷን እኔ መኖር አልፈለኩም። በቃ በዛን ሰዓት ያኔ የሆነ ፍቅር የሚባል ነገር ስለገባሁት በቃ ማታም ስተኛም እሷ ነው የሚያስቡ፣ ሲነሳ እሷ ነው የሚያስቡ፣ ስፖርት ስሪ ስሉኝ እሷ ነው የሚያስቡ። በቃ ጭንቅላቴ እሷ ወረሰኝ። እሷም ደግሞ ለልጆቹ ይነግራሉ፣ ለልጆቹ ለጓደኞቹ ስልጠና ቦታ አለውን ጊዜ ጓደኞቹን ጠርቶ አሳየኛል። እቺ ልጅቷ ነው። ጓደኞቹም ደግሞ አውቆኝ እቺ ልጅቷ ናት እኮ ብሎኝ አሳዩኛል። በቃ ብዙ ልጆች አውቆኝ ማለት ነው፣ እንዳለ ግብዱ አውቆኝ እና መጨረሻ ላይ
እሷ ቦታ ሌላ ቦታ ሲሆን እኔ በቃ ሩቅ ቦታ ሲሆን አልተመቸኝም። ከዚህ ላይ ደግሞ እግሬ አንድ ቀን ስፖርት እየሰራ እግሬ ወደቀኝ። ሲወደቅ እግሬ አመመኝ። በዛ እንትን ብዬ በቃ ምክንያት ፈልጌ እኔ ወደ ሀገሬ ተመለስኩኝ እና ትምህርቴ ኮሌጅ አቆረጥኩ እልሻለሁ። እንዲህ ነው በጣም እና በዛን ሰዓት ፍቅር ለአንድ ቀን ፍቅር እንደዚህ መንገድ ላይ ወድጄ መንገድ ላይ ተነስቼ ከኋላ ቀጠልኩ ሄድኩኝ ፍቅር ማለት ነው። ከኮሌጅ አስወጣሁኝ። አረብ ሀገር እንደሚመጣ አረጋኝ እልሻለሁ። ያ አብይ አረብ ሀገር ደግሞ ብዙ ቻሌንጅ እንደሚያሳልፍ ብዙ ሌሎች ቻሌንጅ አለ እና ብዙ ቻሌንጅ ውስጥ ይገባውን እልሻለሁ። ለሰው ተረጂ ሰዎቹ እንግዲህ ይገባቸዋል ብዬ ያላሰብኩም ግን እንደምንም ብዬ ነው እና አትሳቁብኝ። ብሬስ ሲያነሳ አማርኛ አስተካክዬ አወራለሁ። ባጭሩ ስገርብላችሁ ለፍቅር ብላ የኮሌጅ ትምህርቷን አቋርጣ አረብ ሀገር ነው ያለችው። አለቀ። ይሄን ይመስላል ታሪክ። ገብቶናል እያሉ ነው። እውነት ነው ገብቶኛል። እዴ በፊት በደንብ አወራለሁ እኮ ብሬሱ ነው እንደዚህ ያደረገኝ። በፊት በደንብ ነበር አማርኛ የምታወራው። ብሬሱ ነው ይሄንን ተጽዕኖ ያደረገባት። ፍቅር ምክንያት ህይወትሽ ተመሰቃቀለ። ተማርንበት እኮ። ይሄኛው ግን አውሮፓ እንዴት እንደነበር እንደዚህ በምን መንገድ እንደሞከርሽ ንገሪኝ። መንገድ ደግሞ እዚህ ሲመጣ እዚህ ሀገር ደሞዝ ትንሽ ነው ታውቃላችሁ፣ የቤሩት ነገር እና ቤሩት ነው መጣሁት። እኔ በዛን ሰዓት ሲመጣ ከሀገር ማውጣት ነው መፈለኩ። የሆነ ክስም ከኋላ ስለተነሳብኝ እና እንደ ድንገት ነው በ15 ቀን ውስጥ ነው ቪዛ ጨርሼ መጣሁትና እዚህ ሀገር መጥቼ በቃ ብዙ ነገር አልተመቸኝም። ወደ ሌላ ሀገር ይሳፍራለሁ ብዬ በባህር ሄጃለሁ። በባህር ሲሄድ አንድ ቀንና እንዴት ሄድሽ? መጀመሪያ ማንን አናገርሽ? እንዴት ሄድሽ? ንገሪኝ። እሱ ወዴት? ወደ ቤሩት። ወደ ቤሩትማ በደላላ ሄድሽ እኮ አይደል? በዘመዴ ሄድኩኝ። በዘመድ። ከዛ በባህር ወደ አውሮፓ ለመሄድ ያሰብሽው መጀመሪያ ማንን አናገርሽ? ጓደኞቼ አንድ ጓደኛ ያለችና እሷ አራት ሰዎች ጋር ተነጋግራ የኛም እንሄዳለን ተብላ ማለት ነው። ከዛ እኔ መጨረሻ ቀን ላይ ተናገረችኝና እንሂድ ስትል እኔም ከዛ በፊት አይቻለሁ ብዙ ልጆች መሄዱ እንደዚህ ምናምን ተያዙ እንደው ምናምን ስለሰማ ወሬ ያውቃሉና እሺ እነሳ ተብዬ በቃ $5,000 ተከፍዬ እዛ ቤሩት ላይ ለማን ነው $5,000 ነው የከፈልሽው? ለደላላ ሳልቅ ቢላውራና ለውጣ ታሪክ አይደል? ተረጋ